ስላሴ ወይንስ አንድ አምላክ? የክርስትና መምህራን የስላሴን ጽንሰ ሐሳብ ቢያስተምሩ መጽሐፍ ቅዱስ ግን የአንድ አምላክነትን ጽንሰ ሐሳብ በግልጽ ያስቀምጣል። አንደኛ ቆሮንቶስ 8:4 ላይ እንዲህ ይላል፣ ጣዖት በዓለም ከንቱ እንደሆነ ከአንዱም በቀር ሌላ አምላክ እንደሌለ እናውቃለን፣ እኛም ለእርሱ የሆንን አንድ አምላክ አብ አለን ይላል። እንግዲህ ይህ ጥቅስ ጣዖትን እና ስዕሎችን ማምለክ ከንቱ እንደሆነና ከአንድ አምላክ በስተቀር ሌላ አምላክ እንደሌለ በግልጽ ያስረዳል። ስለዚህ በዚህ ጥቅስ መሰረት የስላሴ ጽንሰ ሐሳብ ውድቅ ይሆናል ማለት ነው። አንደኛ ጢሞቴዎስ 2:5 ላይ እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ይህ ጥቅስ አምላክ አንድ እንደሆነና ኢየሱስ ሰዎችን ከአምላካቸው ጋር የሚያስተዋውቅ ሰው እንደሆነ ያሳያል። ስለዚህ ኢየሱስ ራሱ አምላክ ሳይሆን መልእክተኛ ነው ማለት ነው። እነዚህ ጥቅሶች በግልጽ እንደሚያሳዩት መጽሐፍ ቅዱስ የአንድ አምላክነትን ጽንሰ ሐሳብ አጽንዖት ሰጥቶ እንደሚያስተምር ነው። አንድ የሚለው ቃል ቁጥራዊ አንድነትን ያመለክታል። ስለዚህ አምላክ አንድ እንጂ ሶስት ሊሆን አይችልም።